ዛሬ እንግዲህ ከዚህ ቀደም ሳነብ ካገኘሁት መጽሐፍ ላይ የተወሰደ ሐሳብ ነውና በጣም ፓወርፉል ሐሳብ ነው። 10% ሩል የሚባል ሳይንስ ነው። ይሄን ሳይንስ ያስተዋወቀው ዳን አሪኤሊ የሚባል እስራኤል አሜሪካዊ ፕሮፌሰር ተመራማሪና ጸሐፊ ነውና ምንድነው ጉግል ላይ የነበሩ ባለሙያዎች ነበር ይሄን የጠየቁት። ለምሳሌ በምን መልኩ ነው ፐርፌክት የሆነ ዴቲንግ እንዴት ነው ማድረግ የሚቻለው ብለው ላነሱለት ጥያቄ ነው እንግዲህ ቤዝድ ኦን ሪሰርች የመለሰላቸው ማለት ነውና በዋናነት ምንድነው ለምሳሌ አንድ ወጣት ሴትን ዴት ለማድረግ የሚፈልጉ ሁለት ወንዶች አሉ። አንደኛው በሀብት የበለጠገ ሲሆን አንደኛው ደግሞ መካከለኛ ወይንም ብዙ ሀብት የሌለው ነበር። በመጀመሪያ ባለጠጋውን ወይንም ሀብት ያለውን ዴት አደረገችው። ዴቲንጉ ላይ በጣም ፋንሲ የሆኑ ባለ 5 ኮከብ ሆቴል ወሰዳት። ፋንሲ የሆነ ሚል ጋበዛት። በጣም የሚገርም ጊዜ ነበራቸው። he was charming, sense of humor አለው። በጣም ጥሩ ጊዜ አሳልፋ ተመለሰች። ቤተሰቦቿን በሱ ነበር ደስተኛ የነበሩት። so on the next day ደግሞ እዚህ ብዙም ባለሀብት ካልነበረው ሰው ጋር ዴት አደረገች። እሱም ተመሳሳይ ነው፣ charming ነው፣ sense of humor አለው። መካከለኛ የሚባለው ሬስቶራንት ጥሩ የሚባለው ወሰዳት። ጥሩ ጊዜ አሳልፋ ተመለሰች። but at the end of the day ግን ከአይምሯ ማስወጣት ያልቻለችው ብዙ ያልበለጠገውን ነው። እሱ ብቻ አይደለም ምርጫዋም እሱ ነበርና ቤተሰቦቿን በጣም ግራ ተጋቡ። ባለጠጋ የነበረውን ወጣት በጣም ግራ ተጋባ። እሷ ራሷ ግራ ተጋባች። ባለጠጋ ያልነበረው ወጣት በጣም እርግጠኛ ነበር እንደምትመርጠው። ምንድነው የተጠቀመው? the 10% rule። so ይሄ 10% rule ምንድነው? so ዳን አሪኤሊ ሪሰርች በሰራባቸው ሂደቶች ውስጥ ለምሳሌ አንደኛው ሪሰርች የኮሎኖስኮፒ የሚባል ወይንም በሬክተም በኩል ገብቶ ወደ አንጀት የሚገባ ታይኒ ካሜራ ቲዩብ የህክምና ፕሮሲጀር ነው። so የአንጀትን ፓርት የተጎዳውን የቆሰለውን ኦር ኢሪቴትድ የሆነውን የሚያይ ነው። so በዛ ሂደት ውስጥ በጣም የሚያም ወይንም ምቾት የማይሰጥ ደስ የማይል ፕሮሲጀር ነው። ለሁለት ግሩፕ የተከፈለ ነው። አንደኛው ግሩፕ ያው usually 30 minutes ነው የሚፈጀው። so በዚህ 30 minutes ኮሎኖስኮፒ የህክምና ፕሮሲጀር አለፉ። it was painful, discomfort ያለው ነው፣ ደስ የማይል ነው። so ሁለተኛው ግሩፕ ደግሞ እንደዚሁ 30 ደቂቃ በዛ ሂደት ውስጥ እንዲያልፉ ተደረገ ማለት ነው። so የሁለተኛው ግሩፕ ግን ከ30 ደቂቃው በላይ 5 ደቂቃ ተጨመረላቸው። so ምንድነው በ5 ደቂቃው ግን ልክ እንደ 30 ደቂቃው ካሜራው በጣም ስለሚንቀሳቀስ ይረብሻል። 5 ደቂቃው ግን ካሜራው አልተንቀሳቀስም፣ just ቲዩብ ነው ውስጥ የቆየው። so ስለ ፕሮሲጀር ኤክስፒሪየንስ ይጠየቁ የመለሱት መልስ የተሻለ ነው ወይስ በጣም ፔንፉል ነው የሚለው ሁለቱ ሲነጻጸሩ ሁለተኛው ግሩፕ የተሻለ ነው፣ ህመሙ በተሻለ መንገድ ወይንም ዲስኮምፈርቱ የተሻለ ነው የሚል ነገር ሰጡ ማለት ነው። ስለዚህ የሚያሳየው ምንድነው የመጨረሻው ኢንሲደንት ማተር ያደርጋል ማለት ነው። ለምሳሌ በቫኬሽን ብንወስደው አንድ ሰው 4 ቀን ቫኬሽን ቢወስድና የአራቱንም ቀን ቫኬሽን ሬት አርግ ቢባል ከ10 out of 10 7 ቢሰጥ አቨሬጁ 7 ነው የሚሆነው ማለት ነው። የመጀመሪያዎቹ 2 ቀኖች ደግሞ ስጥ ቢባል ጥሩ ካልነበረ 5 ቢሰጥ፣ የመጨረሻው ሁለቱ ደግሞ 9 ቢሰጥ አቨሬጁ 7 ቢሆንም ግን አይምሮአችን ቅርጽ የሚያስይዘው ወደ 8.5 ገደማ ነው ማለት ነው። ይሄ የሚያሳየው ምንድነው የመጨረሻው ኢንሲደንስ በጣም ማተር ያደርጋል ማለት ነው። በእግር ኳስ ደግሞ እግር ኳስ ለምንወድ ሰዎች the first 45 minutes ጥሩ ያልሆነ ወይም ደካማ እንቅስቃሴ ብናይና የመጨረሻውን 15 ደቂቃ ሮ 20 ደቂቃ የተሻለ እንቅስቃሴ ብናይ ምንድነው የምንለው it was በጣም ደስ የሚል ማች ነው የነበረው ብለን ኮንክሉድ እናደርጋለን ማለት ነው። ስለዚህ የመጨረሻው 10% ኢንሲደንስ ወይንም ክንውን ለጠቅላላ the entire ኢንሲደንሱ ማተር ያደርጋል ማለት ነው። ስለዚህ ሁላችንም በየተሰማራንበት ቦታ በመናረጋቸው ድርጊቶች ላይ የመጨረሻዎቹ 10% ኢንሲደንሶች the entire ኢንሲደንት አይምሮአችን ቅርጽ እንዲይዝ ያደርጋል። መጥፎም ከሆነ መጥፎ ያደርጋል፣ ጥሩ ከሆነም ደግሞ ጥሩ ያደርጋል ማለት ነው። this is the 10% rule። እንዴት አገኛችሁት? አስተያየት መስጫው ላይ ጻፉልኝ። ለሚያስፈልገው ሰው ሼር አድርጉ።